በጭቃና በእንጨት ቤት አይሰራም። ካልሆነ ግን እንዴተዋ እኔ አይደለም በጭቃ በበት ልሰራ አስቤ ነበር። በታቀላችሁ የገንዘቦቹ ካካ ማለት በሱ ነው የምሰራው። እንዴት ነው አልበዛም እንዴ? ምን ነው መሰላል አልበዛም? ዛፍ ላይ ውጡ አላችሁ። እንዴተዋ እንተሳሰብ ሰው ይሁን ወይ ቡልኬትም ይሁንም ድንጋይ ይሁን ምንም ብቻ እናንተ የሚሰራበት መልኩ የምትፈልጉበትን አይነት እንሰራለን። ግን አቅርቡ እቃውን አምጥና በነፃ ቻሉና ሌላውን ወጭ በኛ ምን ነው ተንሳፈ ባለ የት ይምጣ ህዝቡ ዝም ብሎ ሰማይ ወጣ ወይ እየሰራችሁ ሰቀንደ እንዲያውና አላማ ያስኔ እኮ አሁን አንዲት የጭቃ ቤት ነይ ኧረ ኔትዋ ፎቅ ታረጉነ ነው አልታከቡነ ውጡ አላችሁ። ጭራሽ በጭቃ ከለከላችሁ። ምንድነው ተዋ? ምናልባት ባንወጣስ አንወጣም። ሲጀመር እኮ ውጡ አላችሁ አንወጣም። ግን እንደው ባትናገሩስ ትንሽ መፍትሄ አለ። እዚሁ ጥረንም ጋርንም ተቀመጥን ምን ሰራንም አልሰራንም እሺ አውጥታችሁ ከዛ በጭቃ ከልክላችሁ። ሲጀመር እኔ እንደው ቤት አልሰራም። እንደ ቀበሮ መሬት ጉሬ እዛ ውስጥ ነው የምድር ቤት ነው የምሰራው። በቃ እንዴ ጭራሽ ሁለመናው ጭቃ ማለት እዛ ውስጥ ነው የምኖረው። እንዴ በጭቃና በእንጨት ቤት አይሰራም። ካልሆነ ግን እንዴተዋ እኔ አይደለም በጭቃ በበት ልሰራ አስቤ ነበር። በታቀላችሁ የገንዘቦቹ ካካ ማለት በሱ ነው የምሰራው። እንዴት ነው አልበዛም እንዴ? ምን ነው መሰላል አልበዛም? ዛፍ ላይ ውጡ አላችሁ። እንዴተዋ እንተሳሰብ ሰው ይሁን ወይ ቡልኬትም ይሁንም ድንጋይ ይሁን ምንም ብቻ እናንተ የሚሰራበት መልኩ የምትፈልጉበትን አይነት እንሰራለን። ግን አቅርቡ እቃውን አምጥና በነፃ ቻሉና ሌላውን ወጭ በኛ ምን ነው ተንሳፈ ባለ የት ይምጣ ህዝቡ ዝም ብሎ ሰማይ ወጣ ወይ እየሰራችሁ ሰቀንደ እንዲያውና አላማ ያስኔ እኮ አሁን አንዲት የጭቃ ቤት ነይ ኧረ ኔትዋ ፎቅ ታረጉነ ነው አልታከቡነ ውጡ አላችሁ። ጭራሽ በጭቃ ከለከላችሁ። ምንድነው ተዋ? ምናልባት ባንወጣስ አንወጣም። ሲጀመር እኮ ውጡ አላችሁ አንወጣም። ግን እንደው ባትናገሩስ ትንሽ መፍትሄ አለ። እዚሁ ጥረንም ጋርንም ተቀመጥን ምን ሰራንም አልሰራንም እሺ አውጥታችሁ ከዛ በጭቃ ከልክላችሁ። ሲጀመር እኔ እንደው ቤት አልሰራም። እንደ ቀበሮ መሬት ጉሬ እዛ ውስጥ ነው የምድር ቤት ነው የምሰራው። በቃ እንዴ ጭራሽ ሁለመናው ጭቃ ማለት እዛ ውስጥ ነው የምኖረው። እንዴ በጭቃና በእንጨት ቤት አይሰራም። ካልሆነ ግን እንዴተዋ እኔ አይደለም በጭቃ በበት ልሰራ አስቤ ነበር። በታቀላችሁ የገንዘቦቹ ካካ ማለት በሱ ነው የምሰራው። እንዴት ነው አልበዛም እንዴ? ምን ነው መሰላል አልበዛም? ዛፍ ላይ ውጡ አላችሁ። እንዴተዋ እንተሳሰብ ሰው ይሁን ወይ ቡልኬት